ዋቀቆ አብዲን ኮሲ ሞቲኮ ደስታ ተወልዷልና እናንተ አይዟችሁ አትፍሩ ብሎ አረጋጋቸው ይላል። ልክ ያን አዋጅ እንዳወጀ መልአኩ ወዲያውኑ አካባቢው በመላእክት መዝሙር ተጥለቀለቀ። ወዲያው ከሰማይ የመጡ መላእክት አካባቢውን ልክ አሁን ትናንትና ከትናንት ወዲያ ጀምሮ እነዚህ ሊቃውንቱ ሲዘምሩት እንዳደሩት ከዚያም በላይ በሚያስደንቅ ቃል በሚያስደንቅ ድምፅ አካባቢውን ለወጡት። ስብሐት ለእግዚአብሔር በሰማያት ወሰላም በምስምረቱ ለሰብ በሚል ምስጋና በሰማይ ለሰው ልጅም ሰላም በምድር በጎ ነገር ይታወጅ በሚል እነሆ በዚያን ጊዜ ሰላም ላጣው ዓለም ይህንን የመጀመሪያውን የሰላም አዋጅ አወጁ። ስለዚህ ልደት ሁልጊዜ የሰላም አዋጅ የታወጀበት ቀን ነው። ዛሬ ይህ አዋጅ ለዓለም በተለይም ለእኛ ለኢትዮጵያውያን ያስፈልገናል ወገኖቼ። ሰላም የተጠማን ሰዎች ነን። በየደቂቃው በየሰዓቱ የምንሰማቸው ወሬዎች ልባችን የሚረብሹ ናቸው። አእምሮን የሚረብሹ ልብን የሚሰብሩ ናቸው። ለእንደዚህ አይነት ነገር ሰላም ከሰማይ ያስፈልገናል። ሰላም ይሆናል ያልነው ነገር ሁሉ እንደገና ወደ ጠብ ሲሄድ እንመለከታለን። ተስፋ ያደረግነው ሁሉ ተስፋው ሲሟጠጥ እንመለከታለን። ነገ ጥሩ ነገር እንመኛለን፣ ነገር ግን ዛሬ የጨለማ አዋጅ እንሰማለን። ለዚህ ሁሉ መፍትሄው ከሰማይ ያለው የእግዚአብሔር ሰላም ነው ወገኖቼ። ይሄ የእግዚአብሔር ሰላም ምንም አይነት አስታራቂ የማያስፈልገው ወጭ የማያስፈልገው ከሱ ብቻ በነፃ የሚሰጥ ስለሆነ እዚህ ያለን ሁላችን ይህንን ሰላም እግዚአብሔር እንዲሰጠን መጸለይ ያስፈልገናል። ዛሬ እዚህ ቦታ ላይ ከትናንት ማታ ጀምሬ ስደነቅ ከዚህ ቀደምም መጥቼ ነበረ። መቼም እንደ ኢትዮጵያ ያለ የታደለ ሕዝብ በምድር ላይ አላየሁም። መቼም እንደ ኢትዮጵያ ያለ የታደለ ምድር በኢትዮጵያ ከኢትዮጵያ ውጭ ሌላ ሀገር አላየሁም። ሰው 20 ሰዓት ቆሞ እህል ሳይቀምስ ውሃ ሳይቀምስ ያለ እንቅልፍ 20 ሰዓት ቆሞ የሚሄድበት አገር ያየ ኢትዮጵያ ብቻ ነው። ደግሞ እየዘመረ ዝም ብሎም እኮ አይደለም፣ እየዘመረ እልል እያለ 20 ሰዓት አባታችን ሲነግሩኝ ነበረ። ከበቀደም ከ26 ጀምሮ ያለውን ቀን እያንዳንዱን 24 ብቆጥሩት ምናልባት 20 ሰዓት ብቻ ነው የተኙት። ሌላ 80 ሰዓት ሳይተኛ ሲዘመርበት የከረመ ከተማ ነው። የከተማ 80 ሰዓት ያለምንም ማቋረጥ መዝሙር የነበረበት ከተማ ነው። እንዲህ አይነት ከተማ ሌላ ሀገር የለም። እንዲህ አይነት አገር ሌላ ሀገር የለም። ቤተ ክርስቲያን ከተማ የሆነበት አገር ሌላ አታገኙም። ኢትዮጵያ ብቻ፣ ደግሞም ላሊበላ ብቻ ነው የምታገኙት። ይሄ መንፈሳዊ ነገር ነው። ተፈጥሮ ራሱ ተመልከቱ። ከትናንት ጀምረን ውጭ ያደሩ ሰዎች አሉ። 2 ቀን የሆናቸው ሰዎች አሉ። ብርድ መቷቸው ታመሙ ሲባል አላየሁም። እንዲህ አይነት ተፈጥሮ ኢትዮጵያ ብቻ ነው ያለው። 3 ሰዓት 4 ሰዓት ከውጭ ቁመህ ክረምት ከሆነ በብርድ በጋ ከሆነ በድርቅ ወይም በዳይድሬት ደርቀህ የምትገኝበት ሀገር ነው። ግን እንዲህ አይነት የተባረከ ሀገር ነው ያለን። እንዲህ አይነት መንፈሳዊ ቦታ ሳይሆን ራሱ የተፈጥሮ መንፈሳዊነት ያለው ሀገር ነው ያለን። ግን ምን ይሆናል? ግን ምን ይሆናል? በዚህ ሀገር ላይ ሰላም አጣን። በዚህ ሀገር ላይ ድህነት አለ። በዚህ ሀገር ላይ ውሸት አለ። በዚህ ሀገር ላይ እርስ በርስ መወነጃጀል አለ።
በዚህ ሀገር ላይ የመንፈሳዊ ጉድለት አለ። በዚህ ሀገር ላይ ጦርነት አለ። ይህን የመሰለ ቦታ ያለው ህዝብ እንኳን ለኢትዮጵያ ለአፍሪካ በዩኔስኮ ተመዝግቧል ሲባል ሰማህ አይደል? ማለት ምን ማለት ነው? ዓለም የራሱ ሀብት ያደረገው ሀብት እያለን በ10 እና በ15 ኪሎ ሜትር ያለን ሰዎች የሌላ ሀገር ሰዎች ተማምለን ጦር ተማዘን እርስ በርሳችን ስንጋደል ማየት አያሳዝንም? እርግማን አይደለም ይሄ ወገኔ? ይሄ የመንፈሳዊ ዓለም ነው አይደለም? አይደለም ወገኔ። ይሄ የምናረገውና የምንሰራውና የምንተገብረውና ውጤቱ ተለያይቶብናል። ይህን የመሰለ የተባረከ አየር፣ መንፈሳዊነት፣ ባህል፣ ቅርስ ያለው ማህበረሰብ ወደ ከፍታ ሲወጣ ማየት ነበረብን እንጂ ወደ ታች ሲወርድ ማየት ነበረብን ወይ? ወደ እውቀት ወደ ላይ ወደ ከፍታ በእውቀት ላይ እውቀት መጨመር ነበረብን እንጂ ወደ ድንቁርና መሄድ ነበረብን ወይ? ለሌሎች መትረፍ ነበረብን እንጂ መለመን ነበረብን ወይ? ለሌላ የሚተርፍ ሀብት እያለን እንዴት ነው እኛ ከሌሎች እየለመን በልመናችን ምክንያት ቀኝ ሊገዙን ሲፈልጉ ዝም ብለን የምናየው? አንተ ወጣት ኦርቶዶክሳዊ፣ አንቺ ወጣት ኦርቶዶክሳዊ፣ ይሄ ጊዜ የእናንተ ጊዜ ነው። ይህን የመሰለ ሀብት እግዚአብሔር ሰጥቷል። ይህን የመሰለ ምድር እግዚአብሔር ሰጥቷል። ካሁን በኋላ እግዚአብሔር በዚህ በሚደረገው ነገር ኃላፊነት አይወስድም። በዚህ ምድር በሚደረገው ነገር የእያንዳንዳችን ኃላፊነት ነው። ልደትን ስናከብር ምን እያደረግን እንደሆነ ራሳችን መመርመር ያስፈልጋል። ሰላም ታውጇል። ሰላምን ካልተቀበልን ሰላሙ ለኛ ሊሆን አይችልም። እግዚአብሔር ከኛ ጋር ሆኗል። እሱን ካልተቀበልን እግዚአብሔር ከኛ ጋር ሊሆን አይችልም። ዝም ብለን ማንበቡን ብቻ እንሄደው፣ ወደ ተግባር እንተርጉመው። ስለዚህ ወገኖቼ ዛሬ እንዲህ ባለ መልኩ አክብረናል። የዛሬ ዓመት በበለጠ በሰላም፣ በፍቅር፣ በአንድነት፣ በእልልታ፣ በሆታ ሌላ ስጋት ሳይኖረን የእርስ በርስ መወነጃጀል ሳይኖረን ካሁን በኋላ ስለ እርቅ ብቻ ሳይሆን ከእርቅ በኋላ ስላለን መንፈሳዊ ነገር ስላለን እድገት እንድናወራ ነው የሚያስፈልገው። ስለዚህ ወገኖቼ የሚደረገው ነገር ሁሉ ከቃል በላይ ያስፈልገናል። ከመናገር ያለፈ ያስፈልገናል። ቁም ነገረኝነት ያስፈልገናል። መሪዎቻችን የተናገሩትን ሊያሳዩን እንፈልጋለን። ፖለቲከኞቻችን ከህዝብ ጋር የገቡትን ቃል በትክክል መተርጎም አለባቸው። ያን ሲያደርጉ ነው አገር የምትገነባው። ያ ሲሆን ነው ትውልድ የሚገነባው። ያ ሲሆን ነው ላሊበላ እውነትም የአፍሪካ መለያ ነው የሚባለው። አለበለዚያ እርስ በርስ በመጣላት ብልጽግና ዝም ብሎ ሊገኝ አይችልም። በመወነጃጀል አይችልም። እያንዳንዳችን በክርስትናችን በህይወታችን ልንኖረው የሚገባንን ነገር የምንናገረውን እንድንኖር የምንኖረውን ደግሞ እንድንናገር ያስፈልጋል። ይህን ካደረግን ብቻ ነው ኢትዮጵያውያን ልንባል የምንችለው፣ የታሪክ ህዝቦች ልንባል የምንችለው። አለበለዚያ ኢትዮጵያዊ ነኝ ባዶውን አይሰራም። እስቲ አስቡ ወጣት፣ የዛሬ 800 ዓመት እንዲህ አይነት ስራ የሰሩ አባቶች ያለን የነበሩን አባቶች ልጆች ሁነን ዛሬ ይህንን እንኳን ጥርት ባለ በጽዳት መጠበቅ አትኩቶን ስናይ አያሳፍርም? እስቲ አስቡ። 800 ዓመት ወደ ኋላ ሄደናል ማለት እኮ ነው። 800 ዓመት ወደ ኋላ። አያሳዝንም? አያሳፍርም? ስለዚህ ከዛሬ ጀምሮ ራሳችንን መርምር።
አባቶቻችን የሰጡንን ከመጠበቅ ጋር ከዚህ ጋር ሌላ እንስራ። ይሄ ነው የክርስትና ሕይወት። ክርስትና በምድር ላይ የሚታይ ነገር ነው፣ ዝም ብሎ በሰማይ ላይ ብቻ አይደለም። ስለዚህ እግዚአብሔር ከእናንተ ጋር ይሁን። እነዚህን መዘምራን መላእክትንና ሰውን አንድ ላይ ያሳዩንን። መቼም ላሊበላ ላይ መላእክትና ሰው አንድ ላይ ዘምሩ ብለን መስበክ አንችልም፣ ምክንያቱም አይተነዋል። መላእክትን ይወከሉና ሰውን ይወከሉ አሳዩን እኮ እንደዚህ ነበር ያን ጊዜ ሲዘመር የነበር ብለው አሳዩን። እግዚአብሔር ቃለ ሕይወት ያሰማችሁ፣ በእውነት ጸሎታችሁን ይቀበልላችሁ፣ መዝሙራችሁን ይቀበልላችሁ። አዎ 80 ሰዓት ምንም ነገር እርግጠኛ ነኝ የበላችሁም አይመስለኝም። ምን ብትችሉ ነው ይህን ያህል ብርታት የሰጣችሁ? ምን ብትችሉ ነው እንዲህ አይነት ብርታት የሰጣችሁ? እግዚአብሔር ቁመታችሁን የተወደደ መስዋዕት አድርጎ ይቀበልላችሁ። ይሄ ቁመት፣ ይሄ ማህሌት፣ ይሄ ጸሎት የኢትዮጵያን ምድር የሚፈውስ ያድርግልን። አሁንም የቅዱስነታቸው ቡራኬ ይድረሰን። የመከረን ያስተማረን አምላካችን ክብር ምስጋና ይግባው። ስለሰማችሁ አሜን። አቡነ ጴጥሮስ ዶክተር በረከት በሁላችን ላይ
waaqako abdiin koosi mootii koo.